በህዝቦች የመረጡትን ማንኛውም አካል ጋር አብሮ ይሰለፋል። እኔ እሰለፋለሁ። ሌሎች አሁን ያለው አይ እኔ የምረዳውን ጥምረት ደግፋለሁ። አይ መቀባባት ሳይሆን ጽምዶ ማለት ከማን ጋር በአሁን ሰዓት አሊያንስ ፈጥሮ እየሰራ ያለ ነው። እኔ የምነግርህ ስማኝማ፣ እኔ የኔን ነው የምነግርህ። እኔ እዛ ውስጥ አይደለሁም ያለው ያንተ ሳይሆን ነው የጽምዶ ሐሳብ ነው አይደል? እኔ አምናት ፓርት ኦፍ ኦኬ የምትሰማኝ ምን መሰለህ? ጽምዶ ማለት ሚኒንጉን ሳታውቀው መደገፍ የለም አይደል? ስለዚህ የጽምዶን ዋና ከማን ጋር አሊያንስ ያደረጉትን ነው የምደግፈው ማብራት። ኦኬ እኔም ደግፈው ምን መሰለህ? በትግራይ፣ በአማራ፣ በኤርትራ ወይ በወለጋ ኦሮሞ ወይም ደግሞ በሰፊው አብይ አህመድን ወደ አብይ አህመድ ማንኛውም የሚተኩስ አካል ጋራ እኔ ጥምረት አደርጋለሁ። ስለዚህ ከህወሓት ጋር ጥምረት ታደርጋለህ፣ ከጃልመሮ ጋር ጥምረት ታደርጋለህ። የነገርኩ ነው። ወደ አብይ አህመድ የሚተኩስ ማንኛውም ኃይል ጋር ምክንያቱም ወደ አብይ ተኩሷል የሚባለው አንዴ ዮኒ ልንገርህ፣ ህወሓት እየተኮሰ ነው። እኔ አሁን አንዳንድ ነገሮችን ግልጽ አድርጌ ልንገራት። አዲስ ታይም ለኔ በዚህ ታይም ላይ ልንገር፣ በዚህ አዲስ ታይም ከኮሎኔል ደመቀ ጆን መዲድ ለኔ ይሻለኛል። ምክንያቱም አብይ አህመድን ለማጥፋት ተነስቷል። ቤተሰቦቼን፣ እናቶቼን፣ ምናዎቼን የሚያርድ ሰው ጋራ አሁን ጆን መዲድ የሚባል ሰው ያለ ጀነራል ነው። አብይ አህመድን ለማጥፋት ተነስተዋል አይደል? እነሱ ይቀርቡኛል አዲስ ታይም። ከዛ በፊት ግን ፖለቲካ መለዋወጥ ነው፣ ፖለቲካ መከረባበት ነው። ገባኝ። ግን ጃልመሮ ከጃልመሮ ጋር ነው የምትሰራው አሁን አይደለም? ስማኝ፣ እኔ አሁን በጃልማሮ ላይ ያለኝን ግልጽ አቋም ልንገርህ። ሁላችንም ጃልማሮ በግልጽ የተናገረውን ነገር ሰምተናል አይደል? እኔ ያረኩት ነገር የለም፣ የውጭ አካል ገብቶ ይመርምር። የውጭ ተናግሯል እኮ ዩኤን አለ፣ የውጭ አካል አለ፣ ገብቶ ይናገር። ለራስህ ልጠይቅ፣ ለራስህ ጃልመሮ የአማራ ልጆችን ቢያገኝ ሰላም ነው የሚላቸው በፍቅር ነበር እስካሁን ሲያደርገው የነበረው። ስማኛ የአማራ ማህበረሰብ የወለጋ መስራቾች በወለጋ ላይ ያሉ የአማራ ልጆች ተገለው አያውቁም። አብይ አህመድ ከመጣ በኋላ ነው መገደል የተጀመረ። አማራ ይገደል የነበረበት አማራ ይገደልበት የነበረው የሙስሊም ቁጥር ሰፊ የሆነበት ኦሮሚያ አካባቢ ላይ ነው። አርሲ፣ ሐረርጌ፣ እነዚህ አባሌ፣ እነዚህ አካባቢ ነው አማራ ሲገደል የነበረው። ወለጋ ላይ መስራቹ እያለ ራሱ እነዛ መስራቹ እነ ዳውድ ኢብሳ ራሱ ወለጋ ላይ እያለ አማራ ተገሎና ተፈናቅሎ አያውቅም። አብይ አህመድ ከመጣ በኋላ ግን አንዴ ልጨርስልህ። አብይ አህመድ ከመጣ በኋላ ወለጋ ከፍተኛ የሆነ የወርቅ የመሬት ይሄ የእርሻ ቦታ ስለሆነ አማራ የያዘውን አካባቢ በማፈናቀል ለኤምሬት መሸጥ ነው የሚፈልገው። ያ አካባቢ ከፍተኛ የሆነ ወርቅ አለ። የወለጋ ወርቅ የሚባለውን ታውቃለህ? ጥምዙ አራት ከረንቱ ከዛ ነው የሚመጣው። ያን አካባቢ እንትናን አማራውን ዋይፕ አውት ማድረግ ይፈልጋል። አብይ አህመድ የራሱን ኃይል ያደራጅና የራሱ ኃይል እንዳልሆነ ሸኔ የሚል ስም ሰጠውና ያን አካባቢ ያጸዳል። አብይ አህመድ ማን ላይ ያነጣጥራል? ትክክለኛ የወለጋ ታጋዮቹ ላይ እነሱ ላይ ያነጣጥራል። እነሱ ይሄ የወለጋው ትክክለኛው ኃይል የመጣ ኦሮሞ ከቱለማ ኦሮሞ ጋር ትክክለኛ የሆነ የስልጣን የፕራብሊ የታሪክ ሊሆን ይችላል ችግር አለ። አብይ አህመድ እነሱን ለመጥፋት ጥያቄ አለ። ኦኬ ጥያቄ ጎ ሄድ። ጥያቄ ምን ማለት ጃልማሮን አሁን አዲስ አበባ የማናት ብትለው ማን ይላል? እኔ አልኩ እኮ የፈለገው ሊል ይችላል። የአማራ ነው የኦሮሞ ስማ የፈለገውን አትበለኛ። አንተ የሚሰማ እንድጠይቅ ነው። አሁን የምጠይቅ ምንድን ነው? ጃልማሮን ታመጣዋለህ፣ ለፖለቲካ ጥቅም ልትጠቀምበት ፈልጋል። ጃልማሮን አምጥተህ አዲስ አበባ የማናት ወይም ወሎ የማን ነው ብለህ ጠይቀው። ምንድን ነው የሚመልስልህ? እኔ አሁን ጥያቄ አሁን ለምሳሌ አንድ ትልቅ ነገር ልጠይቅህ። አሁን እኔ የአዲስ አበባ የወልቃይት ምናምን ጉዳይ አማራ የመኖር ያለመኖር ጥያቄዎች እኮ ነው ያሉት። በህይወት የመኖር ጥያቄ። አሁን አንተ የምትለው እኮ አማራ አሸንፎ ከመጣ በኋላ የሚደረጉ ጥያቄዎች ናቸው እኮ። አዲስ ታይም አማራ አንዴና ምናልባት ለኔ ግልጽ አልሆንልኝ እንደሆነ አላውቅም፣ ግን በጣም ቅድመ ሁኔታ ዮኒ ሶሪ፣ ሁላችሁንም ሰላም ብያለሁ። ቅድመ ሁኔታ ባልተቀመጠበት ሁኔታ እና ዝርዝር ባለ ነገር ባልተቀመጠበት ሁኔታ ላይ እንዲህ ባካም ፎርስ ከምታደርጉት እንደ ሐሳብ ይነሳና ይሄ ጥምረት የሚለውን ነገር ትደግፋለህ አትደግፍም? ምክንያቱም አሁን ብዙ ጊዜ የምንሰራቸው ፖለቲካዎች
መንግስትን ከተጠያቂነት የሚያድን ነገር እንዳይሆን ብዬ እሰጋለሁ። ቅድምም ሲጠቀሱ የነበሩት እኔ ለአንድ ላርክ በእናትህ ለአንድ ላርክ አይ ቲንክ እኮ እንድታደርግ ነው። አይ ኦኬ አንዴ ለአንድ ላርክ አይ ቲንክ የወለጋ ጥያቄ ነው። ስለዚህ መጣ እኮ 4 ኪሎ ገቡ አልን እኮ እነዚህ ሰዎች ተስማሙ። 4 ኪሎ ገቡ ናው ምን አለ ሌባ ሲሰርቅ እንጂ ሲካፈል አይስማማም እንደሚባለው ከነዚህ ጋር ሲመጣ የሚመጣው ነገር መልሶ ደግሞ በዚህ ጉዳይ አሁን ለምሳሌ ህወሓት አዲስ አበባ ይወሰድ ቢባል አዲስ አበባን አይደለም ጎጃምንም ውሰደው ይላል። ችግር የለበትም። ጎንደርንም ጨምረው ውሰድ ይለዋል። በእርግጠኝነት ለማ እንትና ቆይ ልነግርህ ነው ለማ ለጃልመሮ ነው ምን አዲስ አበባ ብቻ ጨምር ልስጥ ብሎ ጎንደርንም ጨምሮ ጎጃምንም ጨምሮ ይሰጠዋል። እሱ የራያንና የወልቃይትን በዛ አካባቢ ያለውን እስካልነካ ድረስ ለማን ይሰጥለታል? ለጃልመሮ ይሰጠዋል። አለቀ። ስለዚህ በዚህ በኩል ያለው ደግሞ ማን ነው የሚስማማው? በዚህ በኩል ያለው ደግሞ ጃልመሮ ራያን እፈልጋለሁ ይለዋል። ህወሓት ይሄን እፈልጋለሁ ሲለው ምን ችግር አለው? ቆርሳ የፈለግከውን ውሰድ ይለዋል። በሁለት የተጠመደ አማራ ነው የምታመጣው። ከዛ በኋላ ሁለቱ የተስማሙበት አማራው ግን ያልተስማማበት ጉዳይ ይመጣል። ከዛ ለሁለት አድርገው አማራውን ይጨርሱታል። ይሄ ነው መጨረሻ። አይ ቲንክ እኔ መተንተን የማልፈልጋቸው ፖለቲካዎች ይኖራሉ ማለት አንዳንድ ፖለቲካዎችን ልዘል እችላለሁ። ነገር ግን እኔ የምረዳውን ፖለቲካ እየነገርኩ ነው። እንትና ላይ ማን ላይ ነው አሁን የወለጋን ጥያቄ አዲስ አበባን ይጠይቃሉ፣ ትግሬዎች ወልቃይትን ይጠይቃሉ ነው ያልከኝ። ወሎንም ነው የሚጠይቀው አይደለም? አማራም ሌላም ይጠይቃል። አማራም እኮ አዲስ አበባ ይጠይቃል። አሁንም መርሳት የሌለበት ጃልመሮ ይሄን አምነህበት ነው የምትገባው። ይኸውልህ ስማኝ፣ አንድ ነገር ልንገርህ። ወሎንም ጠቅልለህ ሰጠህ ነው የምትገባው። አዲስ አበባንም ወሎንም ሰጠህ ነው የምትገባው። እንዴት ነው የምትሰጠው? ባይዘው አንድ ነገር ልንገርህ፣ ቀላል አማርኛ ልንገርህ። አዲስ ታይም ኢፌክቲቭ የሆነ ስራ እየሰራ ያለው ኦነግ ወይ ደግሞ የኦላ ኃይል ሳይሆን ኢፌክቲቭ ስራ ወሎ ላይ አማራውን በዚህ በሸዋሮቢት በኩል ምንም ነገር እያፈረሰ ያለው የአብይ አህመድ መንግስት ነው። እዛ አካባቢ ላይ ለረጅም ዓመት አማራ ኖሯል። አንተ አሁን ለምሳሌ የዛሬ 10 ዓመት ነበር አይደል? ከሚሴ ላይ 10 ቤት ተቃጥሎ ሰምተህ ታውቃለህ? ከሚሴ ላይ 10 ጥቃት ተፈጽሞ ሰምተህ ታውቃለህ? ህወሓት እያለ ነው የምነግርህ። ህወሓት እያለ አልቡራን 40 ኪሎ ሜትር በጎንደር ገብቶ ያውቃል እንዴ? ህወሓት እያለ ወለጋ ላይ አማራ ህዝብ ተፈናቅሎ ደብረ ብርሃን ገብቷል እንዴ? እኔ ያልካለው ለዚህ መልስ አለኛ። የሁለታችን ዲያሎግ እንዳናደርገው ነው። በዛ ጊዜ ኦነግ የሚባል የለም ኢትዮጵያ ውስጥ ተባሯል። ህወሓት እያለ ኦነግ ተባሯል አይደለም። ኢንቲቲውና አይዲያው ነው ዮኒ አርባጉ ደንገጎ በሐረር በወተር የተጨፈጨፉት ምን እያላቸው ነው? በህወሓት ዘመን መድን አንድ ነገር ልጨምርልህ ነው። ኦነግ የገባው በአብይ ነው። ኦነግ የገባው አማራው ኦሮሚያ ክልል ላይ እያለቀ ያለው በኦነግ በለገሰ ወጌ የሚመራ ኦነግ ነበረ። በለገሰ ወጌ የሚመራ ኦነግ ኢትዮጵያ ላይ ነበረ። ግንቦት ሰባትንም እኮ ባይዘው ግንቦት ሰባትንም እኮ አብይ አህመድ ነው ያስገባው። ባይዘው አሁን የአማራን ጥቃት ወያኔ ያላደረገን ብለህ አታምጣ። ለምሳሌ ጉራ ፈርዳ፣ ጋምቤላ፣ ጉራ ፈርዳ፣ ደቡብ ክልል አማራ ሲፈናቀል ነበር በቲፒኤልኤፍ ጊዜም ጭምር ማለት እንደዚህ አልነበረም። አያግሪ ወዲሁ እንዳሁኑ እንደወለጋ እንደነበረው በዚህ ስፋታ የለውም። እሱን እስማማለሁ። ግን ምን መሰለህ ወያኔ በደል ነው፣ አብይም የበደለን በደል ነው። እና አንዳንድ ጊዜ የበደል ከዝንጀሮ ቆንጆ ለምንድን ነው የምንመርጠው? በቃ አይዲያው ያስኬዳል አያስኬድም ነው እንጂ ዛሬ ይኸውልህ መድን ዛሬ ከጃልማሮ ጋር ለመስራት ወይ ጥምረት ለመፍጠር ህወሓት የፈጸመብን በደል እኮ አንደርማይን አድርገን እሱን ነው እየተደረገ ያለው። ቀላል ነገር ነው። እኔ እኮ እያልኩ ያለው ቀላል ነገር እኮ ነው። የነ ብርሃኑ በቀለን ግድያ የነ አብይ አህመድን ጭፍጨፋ ተቀብሎ እኮ ኮሎኔል ደመቀ ዘውዱ እየሰራ ነው። እሱ ላይ ጫና እያደረጋችሁ ነው፣ እያረክ ነው። አዲስ ታይምስ ለምሳሌ ኮሎኔል ደመቀ ከቲፒኤፍ ጋር ይሰራል፣ ከእንትና ጋር ይሰራል፣ ከጃንጃይ ሚሊሻ ጋር ከአሚቲ ጋር ይሰራል። አብይ አህመድ ከሚባል ጄኖሳይደር ጋር ይሰራል። ኢንተርናሽናል ጄኖሳይደር ኢዝናት ዶሜስቲክ ኢንተርናሽናል ጄኖሳይደር ጋር እየሰራ ነው። ደመቀ ዘውዱ ግን ለአማራ ህዝብ ከላይ ነው፣ ጠባቂ ነው።
የአማራን ህዝብ ፕሮቴክት እያደረገ ነው። ግን አሁን ስጠይቅ ቅድምም ስጠይቃችሁ ያልሰማችሁኝ ኮሎኔል ደመቀ ብልጽግናን እኛ ነን የሰራ ነው ብሎ የተናገረ የኮሎኔል ደመቀ ብልጽግና ውስጥ ሆኖ ልክ ነው። ሌላው ብአዴን ወይ አረጋ ሊሆን ይችላል ወይ ደግሞ ያ ጠማማ ጣሳ አንዱ ሊሆን ይችላል። እነሱ ግን ጥፋተኛ ናቸው። ደመቀ ዘውዱ ግን ብልጽግና ውስጥ ሆኖ ምንም አላረገም ነው እያላችሁኝ ያላችሁት። አሁን እኮ ይሄ ሁሉ መከራ ምን መሰለክ ትልቁ ነገር ዮኒ አንተን በቅንነት ነው የምቀበልክ። አንዳንድ ልጆች ግን ፖለቲካውን አይዲያል ለምን አታረገው? አይዲያል አይደለም እንትን ስላደረግነው ነው ከዮኒ ማኛ ጋር ይመስለኛል። ዮኒ እኔ አንተ አሁን በቅንነት ነው የምትረዳው። ነገር ግን ሌላው የሚረዳውን ለምሳሌ የሸዋ ጉዳይ፣ የጎጃም ጉዳይ፣ የወሎ ጉዳይ አሳስቦ ሳይሆን የህወሓት መምጣት አማራን ይገላል፣ አማራ ጋር መጣመሩ አደጋ ነው ብሎ አስቦ ሳይሆን የወልቃይት ጉዳይ ነው የሚያንጨረጭረው። እኔ የምረዳውን ነው የምነግርህ። ለምን መሰለክ እንደዛ ምልክ የጎጃም አማራ ህዝብ፣ የሸዋ አማራ ህዝብ፣ የወሎ አማራ ህዝብ የመረጠውን እዚህ ጋር ወንድሞች አሉ። የወሎን ህዝብ የቅል አንጠልጣይ ነው፣ ጎጃም ቡዳ ነው፣ ጅብ ነው ምናምን እያሉ የሚሳደቡ እዚህ ጋር አብረው የተቀመጡ ልጆች አሉ አይደለ? እነዛ ኦፍ ኮርስ እነዚህ ሰዎች የወልቃይት ጉዳይ አሳስቧቸው ሳይሆን ለህወሓትና ለኦነግ ነው ሽንጣችሁን ገትራችሁ ምትናገሩ። እኔ ልንገርማ እኔ ሽንጣን ገባኝ። እኔ አሁን ግራ እየገባኝ ነው። አማራ ለህወሓትና ለኦነግ ሽንጡን ገትሮ ሊከራከር ሲመጣ የሆነ ችግር አለ ብዬ ነው የማስበው። ፐርሰን አይደለም እያደረግን ሳይሆን ምን መሰለህ ዮኒ፣ ሁላችንም የተመታንበት መዶሻ የተለያየ ነው። እኔ አሁን አዲስ አበባ ላይ የተመተውበት መዶሻ የህወሓት መዶሻ አይደለም የተመታሁት። አሁን የተጎዳሁት መጎዳት ሁሉም ሰው የተለያየ ቁስል አለው። ለምሳሌ ወለጋ ላይ ያሉ አማሮችን ብትጠይቃቸው ቁስላቸው ወይ መዶሻው የአብይ አህመድ መዶሻ ነው፣ ሚስማሩ አብይ አህመድ ነው። ትንሽ ላስረዳ እዚህ ጋር አንዴ መድኔ የአዲስ አበባ ልጅ አይደለም በተወሰነ መልኩ ልንገርህ። ኦኬ ህወሓት ያመጣችውን ብልጽግና በደንብ አስፋፋው እንጂ ሶርሱ የመጣው ከህወሓት ነው። እንዴት በል አዲስ አበባ ላይ ያለን የመጀመሪያ ተጠቂው የኔ ሰፈር ልደታ ቢሪሞ ሜዳ ላይ ነው አፓርትመንት የሰራው ህወሓት። ከሰራ በኋላ የእነሱን ሰዎች ከየት እንዳመጣቸው በማናቀው መጀመሪያ ያጎረው ሄደ ማየት ትችላለህ። አሁን ተቀይረው ይሆን አላውቅም። የህወሓት ልጆችን ነው ያስገባው ሙሉ እዛ ቦታ ላይ ገብቷል። ከዛ አዲስ አበባ ላይ እናርከበ እያፈናቀሉ የአዲስ አበባ ልጅ የራሳቸውን ሰዎች ኮንዶሚኒየም እያሉ እያስገቡ ምን አድርገውታል? አጥለቅልቀውት ነበር አዲስ አበባ። የአዲስ አበባ ላይ የአማራ ህዝብን መፈናቀል የተጀመረው በህወሓት እንጂ በሌላው አይደለም። ብልጽግና ምን አደረገው? ይህን ነገር ተቀበለ። አሁን ደግሞ ምን አደረገው? ኤግዛክትሊ ዘ ሴም ቲንግ ሲያዩት ማጆሪቲ አማራ መሆኑን ሲያውቁ ብልጽግና ማሃ ይሄ ነው እንዴ ብሎ አሁንም ኤግዛክትሊ እነሱ ያደረጉትን ደገመው። አይ ቲንክ ዮኒ አንድ ነገር ስተሃል እዚህ ጋር። እሺ አማራ መጨፍጨፍና መገደል የጀመረው ወይ በማንነቱ መጠቃት የጀመረው ህወሓት ሳትመጣ በፊት በደርግ ዘመነ መንግስት ነው። ደርግ ነው ለአማራ ማህበረሰብ የመጀመሪያው ታፔል ላይ ሰጠው ፊውዳል የሚል ማንነት ሰጥቶ የአማራን ማህበረሰብ ከመሬቱ ሲያፈናቅለው ሲገለው የነበረው ደርግ ነው። ደርግ የጠረገውን ጥጊያ ነው፣ ደርግ ያሳመረለትን ነው ህወሓት የገባበት። እኔ የምረዳው ምን መሰለህ፣ የአማራን ሞት የምንጠይቅ ከሆነ ወይ መናገር የምንፈልግ ከሆነ ወአፍቱ 50 ዓመት ወደኋላ መሄድ አለብን። ምክንያቱም በዚህ 50 ዓመት ውስጥ የተጎዱ ሰዎች ይኖራሉ። በደርግ ዘመነ መንግስት የደርግ ጀነራሎች አሁንም አሉ፣ የገረፉ አሉ፣ የቀጡ አሉ፣ ምናምን አሉ። እኔ አንዳንድ ወንድሞቼ እዚህ ጋር አሉ። ማሲንቆ ይዞ በየሰፈሩ በሚሄድበት ጊዜ ጉና ተራራ ላይ ህወሓትና ሻዕቢያ መጥቶ ነው ደርግን የደመሰሰው። ኤቭሪባዲ ነው እኮ እሱ ጥሎ በለቆ መሰደድ ሲሰደድ ያው ጅብ ምን እያለ ነው ዮኒ? ማሲንቆ ምናምን እያለ ጎንደር ለመሳደብ እኮ ነው ጉና ምናምን የሚለው። ይሄ የሰው ጅብ ማለት ነው። እንደዚህማ ጎንደር ከተሳደበ የሰው ጅብ ከተሳደብክ አንተ ቡዳ የሰው ጅብ ነው። ሰምተኛል። ወደ ጅብ መቀየሪያ ሰዓት ደርሷል። ውረድና ጅብ ላይ ናችሁ። ምንድነው? እኔ አይደለም እየተሳደበ ነው። አየው ማሲንቆ ምናምን
እንዴት የሰው ወደ ቡዳነት የሰው ተቀየር እናትህ ተቀይረው ጥንብ እየበሉ ነው። ሄደህ ተቀይረናል። አርፈህ ተቀየር። አረጋጋ። ባናና ፕሊዝ አንዴ ሲሳደብ ይኸውልህ ማሲንቆ ምናምን ሲል እናትህ ጥንብ እየበሉ ነው። አንተ ተቀየር። እናት ከማ መስደባችን ባናና ሶሪ እናት ሰድበህ እዚህ ጋር ተቀምጥ ቁጭ ብዬ እናት አላስብም። ማኛው ኖ አስተካክል። ትክክል ነው ያደረገው። ይሄ ሰውዬ ሰው የሚዘልፈው ሀሳቡን መሸጥ አይችልም። አሁን መናገር ምንድነው? ባናናችን ምንድነው ያልኩት እኔ ያሉ ማሲንቆ ማነው ማሲንቆ ገለመሌው ምን አመጣው? አሁን ለምሳሌ አሁን እናንተ እኮ አሁን መድን ትንሽ እየተሰማኝ ያለው አይደለም የአማራን አሳልፋችሁ ለኦነግና ለህወሓት ስጡ እያላችሁ አይደለም ዮኒ። እኔ አሁን ለምሳሌ እናቱን አልሰደብኩትም። ሰምተዋል አይደል? እናት ነው የተሳደበው። ድፍን ጎንደርን ከተናገረ ሀሳቡ ትንሽ ተንኳሽ ነው፣ ግን ጎንደር ብሎ አላለም። ያቋና ቡና ሲል ያቋል ምን ለማለት አይደለም። ስማኝ ባናና ፕሊስ እናት ሳትናገር ቡና እኔ ብዙ ከአንተ ጋር ምንም ችግር የለብኝም። አንደኛ ለየብቻ ሰው እንዲያወራ ሁላችንም አንድ ላይ ያወራል። አንዴ መድና አንዴ ዳንኤል አንዴ ገብቶኛል ምን ለማለት ባናና አትናደድ፣ በስርዓት አውራ ፕሊዝ። በልጠህ ተገኝ። ማኛው አንዴ ስማኝ፣ እኔ አንተ ነው የማወራው። አንድ ጊዜ ይኸውልህ እዚህ ውስጥ ያለ አለ ሀሳቢ ሁሉም የራሱ አለ። እዚህ ጋር ያሉ ማሲንቆ ያዙ። ማንንም ማሲንቆ ሚነመታ ማንን ነው መንካት የሚፈልገው? በጣም የሚያስጠላ ነው። እንደዚህ ሰው አትንካ። እኔ ማሲንቆ አላልኩኝም። እኔ ያልኩት ማሲንቆ መምታት አይደለም ፖለቲካ መሆን ያለበት። እዚህ ጋር ያሉ ማንን ለመናገር ነው? መድን እስቲ ንገረኝ። ኦኬ አሁን ሳክስፎን ብል ፖለቲካ ይገባዋል። ሳክስፎን እኔ እያልኩ ያለው ሳክስፎን ብል እኮ እዚህ ጋር ሌላ ነገር ሊሰማቸው። እኔ እያልኩ ያለሁት ምን መሰለህ? እየተሰማን አይደለም እባክህ። አሁንም አንዴ ልጨርስ። ቆይ የኔ ጥያቄ ምን መሰለህ? አሁን የጎጃም አክቲቪስቶች ወንድሞቼን ልጠይቃቸው። ከጎንደር ወንድም ተጣልተ ነው ከህወሓት ጋር አንድ ላይ የምትሰራው? ከጎንደር ወንድም ተጣልተ ነው ከኦነግ ጋር የምትሰራው? ምን አይነት ፖለቲካ ነው የተጣላ የለም። ለደቂቃ ትስማማላችሁ? ለደቂቃ ሀሳብ ትሸጣላችሁ? ጃልመሮ እኮ ነው የመረጣችሁት እናንተ። ስማኝማ አንዴ ልጨርስ። ሆን 3 ደቂቃ ስጠኝ እባክህ። እኔ ምለው ምን መሰለህ? አይ ቲንክ እዚህ ጋር ያሉ ምንድን ነው መሰለህ፣ በአማራ ፖለቲካ ላይ አካባቢዎች አሉ። ባይ ዘ ዌይ እንዳታቋርጠኝ፣ አካባቢዎች አሉ። ባይ ዘ ዌይ ሁሉም አካባቢ የየራሱ የሆነ አደረጃጀት ነበረው። ሰሜን ጎንደር፣ ደቡብ ጎንደር፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሸዋ፣ ሰሜን ሸዋ ምናምን፣ ወሎ፣ ደቡብ ወሎ ምናምን ነገር። አሁን ባለንበት የፖለቲካ ሂደት አይ ቲንክ አንዳንድ ወንድሞቼ ግልጽ ነው የምነግራችሁ ወደ አማራ ፖለቲካ ውስጥ ይዘውት የሚመጡት ቴብል ላይ ይዘውት የሚመጡት ፖለቲካ የለም። አንድ ነገር እኔ አሁን ይሄን ስተነትንልህ ነቆራ ምናምን አይደለም፣ ግልጽ ማውራት አለብን አይደለ? ግልጽ ላውራ ዮኒ፣ መጥፎ ነገር እንዳይሰማ እኔ ሐሳቤን ነው የምናገር። ምንድነው መሰለህ አሁን አንዳንድ ወንድሞቼ እዚህ ጋር ያሉ ወንድሞቼ የጎንደርን ፖለቲካ ላንሳ። አማራ ነው አይደል? የአማራ ከሆነ የጎንደርን ፖለቲካ አነሳለሁ፣ መብቴ ነው። ወንድሞቼ ናቸው። ጎንደር ላይ 3 የፖለቲካ ክንፍ አለ ነበረ ባለፈው 30 ዓመት። አንደኛው በምዕራብ ጎንደር ያለ የቅማንት የፖለቲካ ኃይል ነው። ይሄ የውሸትና ጎንደር ለመከፋፈል የሚደረግ ፖለቲካ ነው። ፖለቲካውን ትመልስልኛለህ። አሁን ይሄ መሰለህ ጎንደርን በ3 መክፈል ለምን ጎንደር ለመከፋፈል ይደላል። እንደዚህ አርግ አንዴ ሁላችሁም ሚዩት አድርጉልኝ። አንዴ ልጨርስ። የሰው ጅብ ለምን መሰለህ? ቆይ ባናና ዝም በል። መድን እየተሰማኝ ነው። እግዚአብሔር ምስክሬ፣ እኔ ጎንደሬ አይደለሁ፣ በግልጽ እነግርሃለሁ። ግን ጃልመሮ ባናቱ ይተከል፣ ጎንደር ይበልጥብኛል። ባናቱ ይዘግዘቅ። ደግሜ ነው እኔም ይበልጥብኛል።
አሁንም ነግራል ቆይ ስማ ህዋት 4 እግሯን ትብላ ጎንደር ትበልጥብኛለች የጎንደር ልጅ አንቋሽ ሰው ማለት የጎንደር ልጅን ጃልማሮን ከመረጥ የአማራ ባንዳ ነው እስቲ አፄ ኃይለ ሥላሴ ዘቅዝቆ ሲሰድብ ነበር አፄ ኃይለ ሥላሴ አልሰማችሁም በጭራሽ እኔ አፄ ኃይለ ሥላሴ ዘቅዝቆ ሲሰድብ ነበር ከጃልማሮ ጋር ጠይቀው ውጤት አመጣለሁ ብትለኝ ተዘቅዘቅና ሙተላ እሺ ሐሳቤን ልጨርስ ዮኒ አንድ ጥያቄ ልጠይቅ ቆይ አንዴ ለምን እንደሆነ ሐሳብ ልጨርስ ዘቅዝቆ እየሰደበ ነው እስቲ ጠይቀው ዮኒ አንዴ ሐሳብ ዮኒ አንድ ጥያቄ ልጠይቅ with you respect አንዴ ቆይ መድን አረ እንዴ ታላላቅ ሰዎች ጃልማሮ ሊያስፈልጡ ይመጣሉ መድን ፕሊዝ በተራ ተራ ዮኒ ተደናቆረ አንዴ ዮኒ አካሄድ ፕሊዝ አካሄድ ዮኒ አንዳንዴ የምትናገሩትን ነገር እያሰባችሁ ብትናገሩ መልካም ነው ጎንደር ጎጃም የሚል ፖለቲካ የለም አንድ የአማራ ድርጅት አለ በዛ መሰረት በድርጅቱ የምትጠይቅ ከሆነ ጠይቅ ዮኒ አንተም ራሱ በስነ ስርዓት የምትጠይቅ ከሆነ ጠይቅ ጎንደር ፋኖን ያሱም ይታወቃል አባቴ ጎንደር ጠል እንደሆናችሁ ይታወቃል ምንም የምታውቀው ነገር እንዴ አረ ስነ ስርዓት ዮኒ ፖለቲካ ለማውራት ከሆነ በስነ ስርዓት ፖለቲካ ሳይሆን አይ በደንብ ይሄ ነው የጎንደር ፋኖ የጎጃም ፋኖ የሚባል የለም አንድ ድርጅት አለ እነባና የጎጃም ጠሎች አይደሉም ለታስባለህ አንተ በደንብ ጎጃምን ብለው ግን ከጃልማሮ ጋር ሄደው ግን ይሄ ታይልሱ ባናና ዝምበል እኔ መልስ መድን ቂጣ አይልሱም ሄደው ባናና ዝምበል አንዴ ፕሊዝ እኔ አልገባኝ እኔ ባናና ሄደው ግን ይኸውልህ ጎጃምን ጠልተው ነው ማውራ ሄደው ግን ጃልማሮን ቂጣ አይልሱ ግን የብርሃኑ በቀለ ጎጃምን ጠልተው ሄደው የህዋትን ቂጣ አይልሱም እያልኩ ነው አይልሱ እንዴ አብይ አህመድን ቂጣ አይልሱ የት ቦታ እና ኮል ደመቀ ምንድናቸው ብልጽግና ነኝ ይበል ባናና ብልጽግና ነህ እንዴ ንገረኝ እኔ ይኸውልህ ብልጽግና ለምን ዛሬ አርዶታ ያድር ምን አገባኝ እኔ ስለብልጽግና ይሄ ጉዶ ከብቶ ሴት እኔ ብልጽግና ዛሬ ቢታረድ ኮሎኔል ደመቀ ምንድነው ዮኒ ኮሎኔል ደመቀ ዮኒ አንተም ሂድና ጃልማሮን ረዳው ምን አገባንኛ ያልሆነ ፖለቲካ አትስራ ነው ነው ከጃልማሮ ጋር ነው መሰራው ሂድና ጃልማሮ ጋር ነው መሰራው አልከኝ እኮ ማይመስል ነገር አታው ፖለቲካ ነው አልከኝ እንዴት ነው የሚሆነው ዮኒ ዮኒ with you respect ፖለቲካ የምታወሩ ከሆነ በየተራ እናድርገው እንደዛ መሰረት ነው እንጂ እናንተ የምትፈልጉት የጎንደር ህዝብ ተበሽቶ አውድ ራዘር ጃልማሮ ይሻለኛል ጎንደርን ለማሳመን ህዋትን ስለማይቀበሉ የጎንደር ልጅ ህዋትን አይቀበልም ቢሞት ይመርጣል በሰዓት አድርገውና እናውራ በቃ በሰዓት አድርገውና እናውራ የራስህን በኋላ ታወራለህ ግን ሐሳቤን ልጨርስ ቢሞት ይመርጣል አማራ በሰዓት ማውራትን በሰዓት እናውራ በጣም ችግር በሰዓትና ሐሳብ ነው በቃ በሰዓት ጎንደር ስላልተቀበለ ያንተ ፖለቲካ ምንድን ይሄውን ሐሳብ ነው ሐሳብ የምትለው የቱን ነው ልጨርሳ ፖለቲካል ጨርሳል ወዲ ያለሙ ጨርሳል ዮኒ ተራ ሊድ በቃ ዮኒ ግን አንድ ጥያቄ እንድጠይቀው የምፈልገው ጃልማሮንና ደብረቆ ቆይ አይ ኢምፖርታንት ስለሆነ ነው አፄ ኃይለ ሥላሴ ዘቅዝቆ ሲሰድብ ነበር አፄ ኃይለ ሥላሴ ዘቅዝቆ እየሰደበ የቅዳሜ ገበያ ያረጉት እኮ ነው አዲስ ታይምስ ይቀጣ እንዴት አቁመው በመድኃኒዓለም አቁመውና ዮኒ በተራ እንነጋገር ቆይ ጥያቄዎቹ አይብዙ ምን ይሁን መሰለ እንዲያው ትንሽ ለየት ያለ ሐሳብ አለው ብዬ አስባለሁ ማለት ከይቅርታ ጋር ከሁላችሁም ይቅርታ ሀብታም ውስጥ ያውራ አዲስ ታይምስ ምንድነው ያንተ ሐሳብ በህዋት ላይ በጽምዶ ላይ ያብያ ምልጭቆን ቆያ ካብያ ምልጭቆን አሁን ያን ወደ ዮናስ ጭቆና እንግባ እንደ ዮኒ ስንሳት ሙሉ ቁጣ እንደ እኔ ዮኒ እኔ ከ5 ደቂቃ በላይ አላወራም ታውቀኛለህ እኔ ብዙ ማውራት አልችልም እኔ ነገሩን ማየው በተለየ ነው አንድ አዲስ ታይም ማንኛውም በቃ እኔ ልውረድና አዲስ ታይም ተራን ጠብቅ ይሄ ሰው የጎንደር ልጅን ጠልተህ ጃልማሮ 4 እግሩን ይበላታል ዮኒ ይኸውልህ ይሄ ሰው አሁን የወረደው ሰው ይቅርታ በጣም ይቅርታ ሁላችሁ ወንድሞቼ በጣም ይቅርታ 30 ሰከንድ ብቻ ይሄ ሰውዬ የወረደው ሰውዬ በጎንደር ጥላቻ ብቻ ያበደ እንዳይመስል ኃይለ ሥላሴን አፄ ኃይለ ሥላሴን ዘቅዝቆ ሲሰድብ ነው የሚሆነው አሁን ከኮሎኔል ደመቀ ጋር ዮኒ ፖለቲካ አንተ አይደለም አንተ ወይ አረሚው ታርግ በእናት ፕሊዝ
አጀንዳው ላይ እናውራ። አዎ ግን ምንድነው መሰለህ ሄኖክ የምጠይቅህ ባናና እኮ አልዋሸም እኮ ዋሽቶ ቢሆን ለምንድን ነው 10ሩን አጨብጣ የሆነ አጀንዳ ያንን ትዊስት እያደረከው ነው? አሁንም ወደ ልጇ አይደለም። አሁን እኮ እናንተ ቆም ብላችሁ ማሰብ ያቃታችሁ ምንድነው? የጎንደር ልጆችን በጽምዶ ካልተቀበላችሁ ተብለው ነው ብዙ ጊዜ ሚዲያ ላይ ስታወጡ። ጃልማሮ አሁንም እነግርሃለሁ ባናት ተተከል ለአማራው አጠቅም እንዴ የምትሰሩት አሁን እስቲ ንገረና። በቃ ከማን ጋር ነው የምትሰራው? ጽምዶ ብሎ እየሰራችሁ አይደል? ኦኬ እኔ ልናገር። እንዲያውም ይናገር እሱ። ቆይ ዳኒ ይናገር ተናገር። ቴንክ ዩ አመሰግናለሁ። ጽምዶን ደጋፊን አይደለም በመጀመሪያ እድል እንድናገር ካስገባኝ ወዲያው ነው የጠየቁት። ስጀምር ማን ነው መድንንም ሳስገባው ጽምዶን ደጋፊና አይደለም ብዬ ነው የጠየቁት። አዎ ካልክ አዎ በል፣ አዎ ካልሆነ አይደለም። አድምጠኝ። እኔም አንድ ነገር ስደግፍ በምን ምክንያት ነው ልደግፍ የምችለው? ከዛ ታብራራለህ፣ ትነግረኝና ታብራራለህ። አድምጠኝ። መጀመሪያ ጥያቄው መልስልኛ። ጥያቄህ እኮ እንዲመለስልህ ዝም ማለት አለብህ አንተ። ኦኬ አይደለ? ኦኬ ፋይን። በመጀመሪያ ደረጃ ጥያቄው እንዳለ ሆኖ አንተ መስተካከል ያለብህ ነገር ያ አፋብን ማለት የጎንደር ፋኖ ያለበት፣ የጎጃም ፋኖ ያለበት፣ የሸዋ ፋኖ ያለበት፣ የወሎ ፋኖ ያለበት ነው። የፖሊት ቢሮ አለው፣ ስራ አስፈጻሚ አለው። በዛ የፖሊት ቢሮ ውስጥ 5ቱ የጎንደር ፋኖ ውስጥ ነው፣ 5ቱ የሸዋ ፋኖ ውስጥ ነው፣ 5ቱ የወሎ ፋኖ ነው፣ 4 ከጎጃም የማጨናበር ነው። የጎንደር ፋኖ ወጥቶ ከህዋት ጋር እንሰራም ብሏል። አታጭናበር ፕሊስ። በእናት በቃ ፖለቲካ እናውራ አይደለም። ስለዚህ ወጥቻለሁ ብሎ መግለጫ ሰጥቷል። ዮኒ የመጀመሪያውን ጥያቄ መልስልን። የጽምዶ ደጋፊ ካልሆነ እኔ ከላይ ልውሰደው፣ የጽምዶ ደጋፊ ከሆነ ደግሞ ይቀጥል ነው ወይስ በጨዋነት እናውራ? ካለበለዚያ በጨዋነት እኮ ነው እኮ የጽምዶ ደጋፊ ከሆነ ቀጥል። ካልሆነ የተሳደብኩት የጠየቅኩት ጥያቄ ካልሆን ከድሬ ነው የጽምዶ ደጋፊ ነው እየሶር ነው። ለምን የምትሸማቀቀው? ወይ ነኝ ፕራውድ ማድረግ አለብህ እኮ። አሁን ለምሳሌ ዳንኤል ልጠይቅህ፣ የጽምዶ ደጋፊ ነህ አይደለ? ባናቱ ይተከል እስከ 10 ቤቱ የምን ደጋፊ? የጽምዶ ደጋፊ ነው። ዘርዓ ያዕቆብ ደጋፊ ነህ አይደለ? አይደሉ? ኦኬ መኩ ደጋፊ ነህ አይደለ? እኔ አልደግፍም፣ ግን ሄኖክ አንድ ነገር ያስተካክል። ቆይ እሱን አይደለም በቃ እሷን መልስ ነው የምፈልገው። ጊዜያችሁን አጣጥየባችሁ ወጣው ነው ያለው። አሁንም ሌላውን ቶ ደጋፊ ነህ አይደለም? መኩ አይደለም እንትና ጋር እንቀጥል። እሺ አዲስ ታይምስ የጽምዶ ደጋፊ ነህ አይደለ? አይደለሁም። እሺ ቴንክ ዩ። ቤቢ ሹ ደጋፊ ነሽ የጽምዶ ወይስ አይደለሽ? አይደለሁም። ቀጥታ መልስ ነው። ባናና ደጋፊ ነህ የጽምዶ አይደለ? ጽምዶ መደምሰስ ነው ያለበት። ቴንክ ዩ። እሺ ሄኖክ ጊዮን የጽምዶ ደጋፊ ነህ አይደለም? ከአቋም በኋላ ነው ማብራራት የምትችለው እኮ አልኩ። ጽምዶ ማለት ምንድን ነው? ሲጀመር ጽምዶ አላውቀውም እኮ ስለማላውቀው ነገር ነው የምጠይቀኝ እኮ። ተመስገን። ዌልካም ቱ ክለብ፣ ወደኛ ክለብ ተቀላቀል። ኦኬ ካላወቅ ወደ አንተ ክለብ መቀላቀል አይደለም እኮ ጽምዶ። ከሰጠኸኝ ጥምር በለው። ቴንክ ዩ አመሰግናለሁ። ቅድም እንደገለጽኩት ነው። አሁን እዚህ ምናልባት የምናወራው እኔም ሄኖክ የማወራው እንደ አንድ አማራ ደጋፊ ነው። የጎጃም አማራ ነኝ ብዬ ስላልኩ ጎጃም አልወከለኝም ወይም አማራው አልወከለኝም። በጨዋነት ማወራ የአማራን ድጋፍ የአማራን ፋኖ ግን ከነፍስ የምደግፍ ልጅ ነኝ። በማንኛውም አይነት ነገር ደግሞ ማልሸማቀቅ ሰው ነኝ። አንዳንድ ጊዜ ፖለቲካ ሲሰራ ግን ልክ በእኛ ቶን እና አርበኛ ዘመነ ካሴ እንዲናገሩ፣ በእኛ ቶን እና ሀብቴ ወልዴ እንዲናገሩ፣ በእኛ ቶን እና አስረስ እነ ምሬነ ደሳለኝ እንዲናገሩ መጠበቅ የለብንም። እኔ ፖለቲካ ላይ ብዙ ጊዜ የቆያችሁ ልጆች አላችሁ። የሌላውን ፖለቲከኛ ሀሳብ የምትሰሙ የምታዳምጡ ልጆች አላችሁ። በተለያየ ሁኔታ ላይ የአማራ ሕዝብ ብዙ ችግር ደርሶበታል። ሲደራጅ
ቀይ መስቀል ወይም የሌላ ሀገር መንግስት አግዞት አይደለም የተደራጀው። መሬቱን ሽጦ በሬውን ሽጦ በተለያየ መልኩ እየማረከ የታጠቀ አካል ነው። ዲፕሎማሲ መስራትም አልተቻለም። ምክንያቱም የተሰራበት ፖለቲካ ከዚህ አይነት ነገር ለመውጣት አሁን ቅድም ጥምዶ ምናምን አላችሁ። ከዚህ ቅድም መኩቤትም ተናግሬያለሁ። አሁን ለምሳሌ ቅድመ ሁኔታ ተቀምጦ የአማራን ፖለቲካ የሚሸጥ እኔ ካንድም 2-3 ጊዜ እና አርበኛ አስረስ በወልቃይት በደራ በመተከልና በራያ እና እንዲሁም ባልተጠቀሱ ግዛቶቻችን የማንደራደር መሆኑን ልንገልጽ እንወዳለን ነው የሚሉት። የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት መጥቶ ዛሬ አርበኛ አስረስ የሆነ ነገር ሲናገር የሀብቴን ሐሳብ ነው የሚናገረው፣ የዝናውን ሐሳብ ነው የሚናገረው፣ የመከታውን ሐሳብ ነው የሚናገረው፣ የምሬን ሐሳብ ነው የሚናገረው። በቃ ዝም ብለን እኔ እኮ ዮኒ ግን አንዳንዴ ራስህም ታዘብ እንጂ እውነት የአማራ ስለንቦና ያለው ሰው አርበኛ ዘመነ ካሴን በዚህ ደረጃ ሊጠላ ይችላል እንዴ? ትችትም እኮ አይነት አለው። እኔ አርበኛ ዘመነ ካሴ አይወለደኝ አይዘመደኝ የአማራን ህዝብ ትግል ያሻግራሉ ብለን የምናስባቸው ሰዎች ከሆኑ ለምን ከጎንደር ከጎጃም ከሸዋ ወሎ አይመረጥም? ምን አገባኝ? ለግዠሪ ህይወት የሆነ ቤተ መንግስት ልናስገባቸው ነው እንዴ? እነዚህን ሰዎች ገና እኮ ሰፈር እያደረጉ ያሉ ሰዎች ናቸው። ዛሬ ተደራጅተው እኛ እንኳን ግሩፕ አንተና እኔ እኮ መግባባት አልቻልንም ዛሬ አይደል? በምን እነዚህን ሰዎች እንጠይቃቸው? ከማን ጋር እንደሚሰሩ እንዴት ጫና እናድርግባቸው? እኔና ባናና አንግባባም፣ እኔና አዲስ ታይምስ አንግባባም፣ እኔና ዳንኤል እስራኤል አንግባባም። ገብቷል? አንድ ግሩፕ እንኳን ክሬት ሳታደርግ፣ አንድ ሚዲያ ክሬት ሳታደርግ ወንድሞችህ ላይ እንኳን ጫና ለማድረግ ወንድሞችህን ለመጠየቅ ወንድሞችህ ያላቸውን አቋም እንኳን ኢቭን ፕሮፓጋንዳ ለመስራት ቅድም አንዳንድ ሐሳቦች እኔ በዛ ላይ ሪያክት አላደርግም፣ ምናልባት ስላለፍከው ብዬ ነው። ግን ዛሬ አሁን ትላንትናና ዛሬ ወለጋ ላይ ያ ሁሉ መከራ ሲሆን ዛሬ የሆኑ ሰዎች የሆነ ቦታ ላይ ገንዘብ ኮሌክት ለማድረግ የሆነ አጀንዳ ለመፍጠር ሲመጡ ለምን ብሎ የሚጠይቅ የአማራ ሊቃውንት የለም፣ የአማራ አክቲቪስት የለም። አሁንም ንትርክ ነው። ቅድም ስትጠሩ አያቸዋለሁ ወይ ቤታዮ ወይ ምናምን በአባቷ እንደዚህ ይባልና በእናቷ ግን ወይ በምናምን ጎንደሬ ይባላል። በአባቱ ኦሮሞ ይባልና በእናቱ ወደዛ ተመልሰን አጀንዳው ላይ ፕሊስ በእናት ዝም በለ። ወደዛ ላይ ምሳሌ እየሰጠ ማኒፕሌት ልታደርግና አትሞክር። አጀንዳው ላይ አውራ። ያንን አልፈነዋል። አይዞህ እኔ ሐሳቤ የምበትን ሰው ስላልሆንኩኝ ተናገር ወይ ሚዩት ላድርግልህ። ስለዚህ ዮኒ ብዙ ጊዜ ፖለቲካ ሲሰራ ዮኒ በእናቱ ኦሮሞ ከሆነ በአባቱ አማራ ከሆነ አባቱ የመጣበት ቦታ ነው የሚጠቀሰው። በዛ ድረስ ነው ፖለቲካ እየተሰራ ያለው። አማራ ላይ ሲሆን ወይ ጎንደሬ ወይ ጎጃሜ ይባላል፣ በሌላው ሲሆን ግን ወይ ትግራይ ወይ ኦሮሞ ይባላል። ይሄ ሁሉ ከዚህ ጋር በተያያዘ አንድ ወሳኝ ጥያቄ ላንሳልህ። አሁን ብሔርተኝነቱ እየረገበ መጥቷል ነው የሚል ድምዳሜ ላይ ደርሳል። የሚታየውም ነገር እንደዛ ነው ብላል። ከዛ ጋር በተያያዘ ግን የኦሮሞ ትግል ስኬቱን መታ ከምንልበት ዋነኛ መንገድ አንዱ አማራ እንዲል ማድረጋችን ነው የሚል ንግግር አለ ባልሳሳት። ምን ማለት ነው እሱ? ያኔ ያልኩት እና አንዱ የነበረው ያኔ ለድርድር ምንድን ነው የአማራ ፖለቲካ ኤሊቶች በኢትዮጵያ ነበር የሚሄዱት። ስለዚህ አሁን በእኛና በትግራይ መካከል መከራከር እና መደራደር በጣም ቀላል ነበረ፣ ልዩነት ቢኖርም። ምክንያቱም እንደ እንትን ነው የምትመጣው፣ እንደ አንድ ሰብ ነው የምትመጣው። ያኔ የአማራው ፖለቲካ ኤሊት ግልጽ የሆነ የአማራ ኢንትረስት እያራመደም በኢትዮጵያ ስለሚመጣ ኦኳርድ ያደረገው ለመደራደር በጣም አስቸጋሪ ሆነ። አማራ የበራሱን ፖለቲካ ኢንትረስት እኔ እንዳንተ ያሉ ኢትዮጵያኒስቶች አይኑሩ አይደለም እያልኩ ያለሁት። ኢንፋክት መብዛት አለባቸው ከተለያየ አካባቢ ይመጡና ሲቪክ ናሽናሊዝም የሚያራምዱት መኖራቸው ጥሩ ነው። ነገር ግን በኦሮሞና በአማራ መካከል በትግሬና በአማራ መካከል በሚደረግ ድርድር ግን ወረድ ብሎ የኔ ኢንትረስት፣ ክልላዊ ኢንትረስት፣ የብሔር ኢንትረስት፣ የቡድን ኢንትረስት ይሄ ነው ብሎ አርቲኩሌት ለማድረግ
መሄድ መቻል አለበት እና ለዛ ነው አሁን ብዙ ጊዜ አሁን ከአማራ አክቲቪስቶች እና ከአማራ ኃይሎች ጋር እየተካረረ ይመስላቸዋል አንዳንድ ሰዎች፣ ግን እንግባባለን። ምክንያቱም የጋው ድንበሩ የጋው የሚል ብዙ ነገር ሞክረናል። አሁን ባለፉት 6 ዓመታት ፍሬ ያፈሩ አይመስላቸውም እንጂ ለብዙ ሰዎች እያፈራ ነው። ኢንተረስት የጋው እንደሚቆም መረዳዳት ይቻላል። ለዛ ነው ስለነበረው የክሊር አድርጎ የራሱን ኢንተረስት አርቲኩሌት አድርጎ መምጣቱ ጠቃሚ ነው። አሁን ናሽናል ዳያሎግ ላይ ወሰደው ናሽናል ዳያሎግ ላይ የአብንም የብልጽግናም የኢዜማም አብረው ረግጠው የሚወጡበት እድል ታያለ፣ አትሊስት የሚዘገበው እውነት ከሆነ ማለት ነው። እና ኢንተረስቱ እንደዛ አርቲኩሌት ሲያደርግ እዚህ ጋር ከነካሁት ፈቀቅ ሊልኝ ይችላል፣ እዚህ ጋር ከነካሁት ሊገፋኝ ይችላል የሚል ክሊር የሆነ መደራደሪያ ነጥብ ይኖራል ከሚል የተነሳ ነው። የአሜሪካን የምርጫ ሲስተም ልንገርህ፣ ፕሬዚዳንቱ ብዙ